በጣም የሚጣፍጥ ቆንጆ እራት አብረን እንሰራለን። ዛሬ አዲስ ረከቦትና አዲስ ሲኒ አምጥቻለሁ ከሱቅ። በሱ ነው ለማፍላት ያሰብኩት። እንዴት እንደወደድኩት እንግዲህ የምታዩት እንደ ሰርቪስ መጠቀም ትችላላችሁ። ሲኒዎቹም ያምራሉ። አዲስ የስኳር እቃ ብቻ ፏፏፏ ላደረገው አስቤያለሁኝ። ቆንጆ እራት ነው ደግሞ ለመስራት ያሰብኩት። ባዛ አታምርም? ያትማ እና ወደ እራታችን እንሄድ። እንደምታዩት መጥበሻችንን እናግዳለን። ሽንኩርታችንን እዚህ ጋር በምታዩት መልኩ ሽሪሚሪ እንከትፋለን። ብዙም መድቀቅ አይጠበቅበትም። ስራው ቀላል ነው፣ ግን በጣም ኢንጆይ የምታደርጉት በጣም የሚጣፍጥ ነው። ጥቅል ጎመናችንንም እንደዚህ ስላይስ አድርገን እንከትፋለን። ከዛ ዘይት እናደርግና ሽንኩርታችንን በደንብ እንደዚህ ጠበስ ጠበስ እናደርጋለን። የተፈቀፈቀ ካሮት እናደርግበታለን። ከዛ ጎመናችንን ጥቅል ጎመናችንን አድርገን በጎን ቺፕስ እየጠበስኩ ነው። ሳይድ ቱ ሳይድ አቮካዶ እዚህ ጋር አዘጋጅቻለሁ። በጎን ደግሞ ይሄ ቴስቲ ሶያ ጠብሼ ነው ደቃቁን እና በመሀል ቴብልና በአዲስ ራነር ቴብል እና በአዲስ ባዝፎ አደረግኩኝ። እንደምታዩት ነው እንግዲህ። ከዛ በኋላ ቂጣ ተጋግሮ የተቀመጠ ነበረኝ። አገጋገሩን ከፈልጋችሁ በሌላ ቪዲዮ ያሳያችኋለሁ። አቮካዳችንን ቴስቲ ሶያ ካቻፕ የተጠበሰውን አትክልታችንን አድርገን ሮል አድርገን በዚህ መልኩ መጥበስ ነው። ቺፕስም አድርጌበታለሁ መሀሉ ውስጡ። እንዴት እንደሚጣፍጥ ልነግራችሁ አልችልም። ይሄ እንግዲህ ከሼፍ ማሂ ሼፍ ባልሆንም ያው ጥሩ አብሳይ ነኝ ብዬ አስባለሁ። በዚህ መልኩ አቅርቤያለሁ። እንግዲህ እንዴት እንደሚጣፍጥ ስራው በጣም ቀላል ነው፣ ግን በጣም ነው የሚጣፍጠው። ጋይስ ሞክሩት። በጣም ነው የሚጥመው። እኔ በጣም ነው የምወደው። ጾም ሲሆን ታውቃላችሁ ብዙ የሚበሉ ምግቦች የሆነ እንትን ይላችኋል፣ ግን ይሄንን ሞክሩት ትወዱታላችሁ። ከዛ ቡናችንንም እንደዚህ አቀራርበናል። እንግዲህ ሲኒውና ረከቦቱ አያምርም? እንደምትወዱት